እንደምን አደራችሁ። ይህንን ጥያቄ ከማብራሪያ ጋር ለመመለስ እሞክራለሁ። ይህንን ቪዲዮ የምትከታተሉት ደግሞ ፌስቡክ ላይ ዩቲዩብ እና ቴሌግራም ላይ በመቀላቀል ተጨማሪ መረጃዎችን ማግኘት ትችላላችሁ። እኔንም በዚሁ አጋጣሚ እንድታበረታቱኝ መልእክት ማስተላለፍ እፈልጋለሁ። ወደ ጥያቄው እንሄዳለን። What is the recommended duration a nurse should wait to record an oral temperature after a patient has consumed a cold beverage ነው የሚለው። ደንበኛችን ወይም ታካሚያችን ቀዝቃዛ ነገር ምግብ ሊሆን ይችላል መጠጥ ከተጠቀመ በኋላ ትክክለኛውን የሰውነት ሙቀት አፍ ውስጥ የሚለካውን የሰውነት ሙቀት ለመለካት ምን ያህል ጊዜ መጠበቅ ይኖርበታል ነርሱ ነው የሚለው። የሰውነታችን ሙቀት የተለያየ ቦታ ላይ ልንለካ እንችላለን። አንዱ አፍ ውስጥ የሚለካ ነው። እሱ ምን ያህል ጊዜ ነው መጠበቅ ያለበት ቀዝቃዛ ነገር ተጠቅሞ የሚመጣ ታካሚው ነው ጥያቄው። ላይ የተቀመጠው ከ5 እስከ 10 ደቂቃ ይላል። ይሄ ብዙ ጊዜ የሚመከረው ማስቲካ ሲያኝክ ለቆየ ታካሚ 5 ደቂቃ 10 ደቂቃ ጠብቀን ብንለካው ሪከመንድ ይደረጋል። ቢ ላይ ያለው ስንሄድ ከ10 እስከ 20 ደቂቃ። ይሄ ደግሞ ብዙ ጊዜ ለሚያጨሱ ሰዎች ነው። ሲያጨስ ቆይቶ ከሆነ ኖርማሊ ከ15 እስከ 20 ደቂቃ ጠብቁ ይላል። ሞስት ፕሮባብሊ ለስሞከሮች ነው የሚሆነው። ሲ ላይ ስንሄድ ከ20 እስከ 30 ደቂቃ ነው። መልስ ሊሆን የሚችለው ይሄ ነው። እንግዲህ ቀዝቃዛ ነገር በተጠቀመ ጊዜ ታካሚው ወደ አፉ አካባቢ ያሉ የደም ስሮች እንዲጠቡ ስለሚያደርግ ደም ፍሰቱ ይቀንሳል። ስለዚህ በስህተት የሙቀት መጠኑን ፎል ስለው ሪዲንግ ሊሰጠን ይችላል ማለት ነው። በተቃራኒው ደግሞ ትኩስ ነገር ሲጠቀም ደም ቧንቧዎች በጊዜያዊነት ይሰፋሉ፣ የደም ፍሰቱ ይጨምራል። በውሸት ከፍተኛ የሙቀት መጠን እንዳለ ነው የሚነግረን ማለት ነው። እና ከ20 እስከ 30 ደቂቃ ብንጠብቅ ጥሩ ነው። ዲ ላይ ያለው ምርጫ በጣም የተጋነነ የቆይታ ጊዜ ስለሆነ ትክክለኛው መልስ ነው ማለት ነው።